የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችንን እንጀምራለን። የዛሬው ፕሮግራማችን ኬቭ ነው። ኬቭ ላይ ኃይለኛ ጥቃት ደርሷል። ዩክሬን ዛሬ ትላለች፣ ታብዳለች። ሌላው ከማን ጋር ነው የምንታረቀው የምንነጋገረው የሚል ጥያቄ ኢራናውያን አምጥተዋል። ይህንን ወደ እናንተ እናደርጋለን። ኢራን ይህንን ጦርነት ለምንድን ነው የጀመረችው? እሱንም ወደ እናንተ እናደርጋለን። እነዚህ አርዕስቶች ናቸው፣ ዋና ዋናዎቹ ነጥቦቻችን ናቸው። በመቀጠል ደግሞ ወደ ዋናው ዜና እንገባለን ማለት ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን የተኩስ አቁም ስምምነቱን መጣሷን አስታውቋል። በመካከለኛው ምስራቅ ያለውን ውጥረት ለማርገብ የተደረገውን ዲፕሎማሲያዊ ጥረት አሳሳቢ ደረጃ ላይ መድረሱንም የሚያሳይ መረጃ አውጥተዋል። ትራምፕ ይህንን ተከትሎ ደግሞ ወታደራዊ እርምጃ እንዲወሰድ አድርገዋል። ይህንንም የአሜሪካ ሴንትኮም በኢራን ባህር ዳርቻ ላይ የሚገኘውን የሚሳኤል ማስወንጨፊያዎችን መትቻለሁ፣ ደምስሻለሁ ብሏል። ስንት ጊዜ እንደደመሰሰ ሰምተናል። ሁልጊዜ መትቼ ደመሰስኩ ነው የሚለው እና ያንን መጥቷል። ኢራን ደግሞ የዚህ ምላሽ ጠብቁ፣ አስተማሪ ትምህርት ነው የምንሰጣችሁ ብለዋል። ስለዚህ ምናልባት እዛ አካባቢ ያሉ የአሜሪካ የባህር ኃይል መርከቦችን ልታጠቃ የምትችልበት እድሎች ይኖራሉ ማለት ነው። ሌላው ክሬምሊን ነው። ክሬምሊን የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን አሜሪካ በዩክሬን ግጭት ውስጥ ገለልተኛ አስታራቂ ሆና አትሰራም ብለው ለተናገሩት አስተያየት ምላሽ ሰጥተዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዋሽንግተን ከመጀመሪያው ጀምሮ ገለልተኛ እንዳልነበረች ተናግረዋል። ዩናይትድ ስቴትስ አሁን ለዩክሬን አብዛኛው የጦር መሳሪያ እያቀረበች ነው ሲሉ ለጋዜጠኞች የተናገሩት ከዚህ ቀደም ይህ ድጋፍ በማስመሰል ነፃ አይወጣም ብለዋል። ስለዚህ አሜሪካ ልታደራድረን አትችልም ነው። ሌላው ሩሲያ በዩክሬን ላይ የባላስቲክ ሚሳኤል ድብደባ በድጋሚ ቀጥላለች። የኪየቭ ሰማያት በፍንዳታ ተናውጠዋል። የሩሲያ የጦር ኃይል በዩክሬን ዋና ዋና ከተሞች ላይ አዲስ እና የተቀናጀ የባላስቲክ ሚሳኤል ጥቃት ማዕበል መሰንዘር የጀመረ ሲሆን ትላንት በአደረጉት ጥቃት የኪየቭ ዋና ከተማ ጨምሮ የተለያዩ ከተሞች ጥቃት ደርሶባቸዋል። የዩክሬን ባለስልጣናት እንደገለጹት ባላስቲክ የሚሳኤል አደጋ የአየር ላይ ማስጠንቀቂያ ደውል ከተሰማ በኋላ በዋናው ከተማ ኪየቭ በርካታ ከባድ ፍንዳታዎች ተከስተዋል። የሀገሪቱ የአየር መከላከያ ስርዓት የሚሳኤል ጥቃቱን ለመከላከል እና ለማክሸፍ ከፍተኛ ሁኔታ ተንቀሳቅሰዋል። በኪየቭ በደረሰው በዚህ የሌሊት የሚሳኤል ጥቃት ሳቢያ ቢያንስ 2 ሰዎች መቁሰላቸውን የከተማዋ የአደጋ ጊዜ መከላከያ ተቋም ይፋ አድርጓል። ይህ አዲስ የሚሳኤል ጥቃት የተሰነዘረው ጦሩ ይበልጥ ወደ ከረረ ምዕራፍ በተሸጋገረበት ወቅት ሲሆን ሩሲያ ሰሞኑን እንደ ክሬቪያ ባሉ ሌሎች የዩክሬን ከተሞች ላይ ተመሳሳይ የባላስቲክ ሚሳኤል፣ የረጅም ርቀት ድሮን እና ከባድ የቦምብ ድብደባዎች ፈጽመዋል ብለዋል። ይህ የክሬምሊን መጠነ ሰፊ የአየር ላይ ጥቃት ያገረሸው ዩክሬን በበኩሏ በሩሲያ እምብርት ውስጥ በሚገኘው ወታደራዊና የኤነርጂ መሰረተ ልማት ላይ የምታካሄደው የረጅም ርቀት ሰው አልባ ድሮን ስትራቴጂክ ጥቃት በከፍተኛ ሁኔታ በአጠቃችበት ወቅት መሆኑ ለዚህ ምክንያት ነው ተብሏል። ሌላው ከማን ጋር ነው የምትስማሙት? ከማን ጋር ነው የምትደራደሩት ብለዋል ኢራናውያኖች አሁን ለመንግስታቸው ጥያቄ አቅርበዋል። ይህም ጥያቄ መሪያችንን የገደሉ
የሃይማኖት አባታችንን የገደሉ አገራችንን ያወደሙ እስራኤልና አሜሪካ ጋር እንዴት ትነጋገራላችሁ የሚሉ ከመንግስት የበዙ አካሎችና የኢራን ሰፊው ህዝብ ይህንን ጥያቄ እየጠየቀ ነው። አለቀ። ይህ ጥያቄ እጅግ ከባድ ነው። ምክንያቱም የአሜሪካ መንግስት ጋር መደራደር ከመሪያችን ከሃይማኖት አባቶቻችን ገዳይ ጋር መደራደር ነው። ስለዚህ አቁሙ እየተባሉ ነው። ይሄ አሜሪካ ከሰማች የልብ በሽታ ይዛታል። እውነቴን ነው የምነግራችሁ። ሌላው በአሜሪካና በኢራን መካከል አሁን የተከሰተው ጦርነት ለምንድን ነው የጦርነት የተከሰተው? ሚስጥሩ ነገራችሁ። አሜሪካ ከባህሬን ጦር መሳሪያዎቿን አውጥታ ወደ እስራኤል ልታሻግር ስትል ነው። እቺ መርከብ የአሜሪካን ጦር መሳሪያ ወደ እስራኤል ይዛ ስለምትሄድ ኢራኖች ስለደረሱበት መቷት። አሜሪካኖች በዚህ አበዱ። 2 ቦታ 3 ቦታ ሄደው መቱና ተመለሱና እኛ እንደዚህ አድርገናል አሉ። ምክንያቱም እነሱ አሁን ከዚህ ከገልፍ ሀገራት ከኢሚሬት፣ ከኳታር፣ ባህሬን፣ ኩዌት ያለውን ጦር መሳሪያ ሊያወጡ እየፈለጉ ነው። ምክንያቱም ቅርብ ነው። ምናልባት ኢራን በእግረኛ ልትገባባቸው ትችላለች። ከገባች ምንም ማድረግ አይችሉም። ስለዚህ ይህንን ለማቆም የግድ ጦር መሳሪያውን ከዛ አካባቢ ማውጣት አለባት። ለዛ ይህንን ሰላም በጣም በፍጥነት የፈለገችውም ለዚህ ነው። ይህን ሰላም ብላ ልክ ሲቪሊያን መርከብ አስመስላ ጦር መሳሪያውን ልታወጣ፣ እሷ አራዳ፣ ሌሎቹ ፋራ። ይህንን ነው እንግዲህ ኢራኖች የመቱት ማለት ነው። በዚህ የተነሳ አሜሪካ በጣም አብዳ ነው እርምጃ የወሰደችው። ከዚህ በፊት ሲቪሊያን መርከቦች ስንት ተመተዋል። የራሷ የአሜሪካም ተመተዋል ሲቪሊያን መርከብ፣ መልስ ምት አላደረጉም። አሁን ግን በአስቸኳይ መልስ ምት ያደረጉት ለምንድን ነው? ይህ መሳሪያ ወደ እስራኤል የሚሄድ መሳሪያ ስለነበረ ነው። ይህ መሳሪያ ከሸፈ፣ በቃ አለቀ አለቀ። ኢራኖች ከማን ጋር ይሰራሉ? ከቻይና። ቻይናስ እያንዳንዷን የአሜሪካ እንቅስቃሴ በዛ አካባቢ ያለውን ቻይናዎች እየተከታተሉ ነው፣ ራሻዎች እየተከታተሉ ነው። ምንም አይነት እንቅስቃሴ ሲደረግ ለኢራን ይነገራታል። ኢራን ቀጥታ ወደ ተግባር ነው የምትፈጽመው። ለምሳሌ ይሄ መርከብ ከባህሬን መሳሪያ ይጭን ነበረ። ከባህሬን መሳሪያ ጭኖ በቃ ልክ የአንድ ሀገር ባንዲራ እያውለበለበ ልክ በቃ ምንም ነገር ሲያልፍ ኢራን እንዴት አደርክ አሉት። አጠፉ። ኢራን አጠፉ ወይ? አላጠፉም። ለእስራኤል ደግሞ የሚሄደው። ስለዚህ አሁን እስራኤል አንደኛ ተተኳሽ ጨርሳለች ማለት ነው። የቀረውን እየለቃቀሙ ከዛ አካባቢ እየለቃቀሙ ወደዛ እየወሰዱ ነው ማለት ነው። ግን በጣም የሚገርመው ነገር ግን ይሄ ድርጊት ሲፈጸም አሜሪካ በቃ እኔ አራዳ ነኝ ብላ ነውና እስኪ ትጫን፣ ትድከም፣ ትንሽ ትጓዝ ብለው ጠብቀው አናቱን ሲሉት ልብ ድካም ያዛት አሜሪካ። አሳዘነችኝ፣ እውነት አሳዘነችኝ፣ በቃ አሳዘነችኝ። ኢራኖች በጣም ስማርቶች ናቸው። ለዚህ ነው ጦርነቱ አሁን የተጀመረው። ግን አሁን አሜሪካ ደግሞ ጦርነቱ እንዲቆም አሁንም ትለምናለች፣ እንዳትጠራጠሩ። ይሄንም ኢራን ደግሞ እሺ እያለች እያዋዛች ነው፣ ቅቤ እያደረገች በደንብ እያሸች የምታደርግ። የተከበራችሁ ተከታታዮች የዛሬ ፕሮግራማችን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።